ይህን ቪዲዮ ማዘጋጀው አዲስ ዌዘር ፎርካስት ዳታ ሴት ለማስተዋወቅ ነው። ፕራክቲካሊ ከማየታችን በፊት ምን ይመስላል የሚለውን ነገር ቲዎሬቲካሊ አንዳንድ ነገሮችን ለምን አዲስ ዳታ ሴት ያስፈልገናል? ኦፍኮርስ ብዙ የዌዘር ፎርካስት ዳታ ሴቶች አሉ። ለምንድን ነው የሚያስፈልገን ይሄኛው ወይም ምን ይጠቅመናል ይሄኛው የሚለውን መጀመሪያ ለመመለስ እንሞክር። የመጀመሪያው ፋስት ኮምፒቴሽን ነው። ያው እንደምታውቁት የዌዘር ፎርካስት ዳታዎች በጣም ትልልቅ ናቸው እና እነሱን ኮምፒውት ለማድረግ ሃይ ካፓሲቲ የሆኑ ኮምፒቴሽን ፓወር ያላቸው ኮምፒውተሮች ያስፈልጉናል። ኦን ሁለተኛው ቤተር ዩቲላይዜሽን እና አንደርስታንዲንግ ነው። በጂአይኤስ ዶሜን ውስጥ የሌሉ ሰዎች እነዚህን የዌዘር ፎርካስት መረጃዎች ቢያገኟቸውም በቀላሉ ሊጠቀሙባቸው ወይም ሊረዷቸው በሚችሏቸው ፎርም አይደለም የሚገኙት። የጂአይኤስ እውቀት ያላቸው ሰዎች ናቸው ያንን ፋሲሊቴት የሚያደርጉት። ይሄኛው ዳታ ሴት ያን ችግር ይቀርፋል። በሌላ ዶሜን ውስጥ ያሉ ሰዎች ኢዝሊ ያንን የዌዘር ፎርካስት መረጃዎች ወስደው እንዲጠቀሙበት ያስችላል። ሌላኛው አናሊሲስን በጣም ያቀልልናል። ምክንያቱም የበርካታ ጊዜያት መረጃዎች በጣም በቀላሉ እና በአጭሩ አናላይዝ ለማድረግ በጣም ይቀላል። ምክንያቱም ከላይ እንዳልነው ኮምፒቴሽናል ፓወር በዝቅተኛ ኮምፒቴሽናል ፓወር ባላቸው ማሽኖች መጠቀም ስለምንችል አናሊሲሳችን በቀላሉ ልናደርግ እንችላለን። ሁለተኛ ታቡላር በሆነ ፎርም ኢዝሊ ልናገኛቸው እንችላለን። በቬክተር ደረጃ ስለሆነ ይሄ ዳታ ሴት የተዘጋጀው በቀላሉ አናሊሲሳችንን መስራት እንችላለን በቴብል ኢዝሊ ዳታውን ስለምናገኝ ማለት ነው። ሁለተኛው ፍሌክሲቢሊቲ እና ስኬሌቢሊቲ ነው። ከዌዘር ፎርካስት በተጨማሪ በኋላ አሳያችኋለሁ የተለያዩ የሌላ ከዌዘር ጋር የተያያዙ መረጃዎችን በዚህ የዳታ ሪፕሬዘንቴሽን ማስኬድ ስለምንችል ለፍሌክሲብል እና ስኬሌብል የሆነ የዳታ ሪሶርስ እንዲኖረን ያስችላል ማለት ነው። ሞር አድቫንስድ ለሆነ ዩዝ የምንጠቀመው ከሆነ ለሞዴል ኮምፓሪዝን እና ልናደርግ እንችላለን። ይሄ ማለት የተለያዩ ዌዘር ፎርካስት ሞዴሎች አሉ። በዚህ ሪፕሬዘንቴሽን ማግኘት ከቻልን በቀላሉ የተለያዩ የሞዴሎች አውትካም ይዘን ሲሚላር የሆኑበትን ነገር በመያዝ የተሻለ አኪዩሬት የሆነ መረጃዎች እንድናገኝ ያስችለናል ማለት ነው። ይሄ ጥሩ የምናያቸው ይሆናል በሚቀጥሉት ሴሽኖች ላይ ማለት ነው። የተለያዩ ዌዘር ፎርካስት ሞዴሎች አሉ። ትሪፕስ አለ፣ ካን የመሳሰሉ የተለያዩ ዌዘር ፎርካስቶች ሞዴሎች አሉ። ስፔሻሊ የሬንፎል ዳታ በተመለከተ እነዚህ እዚህ ጋር ሊስት የተደረጉት ሞዴሎች የዌዘር ፎርካስት መረጃዎች ይሰጡናል። ስለዚህ ከነዚህ ሁሉ ሞዴሎች በዚህ ዳታ ሪፕሬዘንቴሽን ማግኘት እንችላለን ማለት ነው። ቅድም አድቫንስድ ለሆነ ኮምፓሪዝን ይጠቅመናል ያልኳችሁ ትሪምስ ያለውን ዌዘር ፎርካስት አይከን ያለውን ኢሲኤም ዌዘር ፎርካስት ያለውን የተለያዩትን ኦቨርላፕ በማድረግ ኢዝሊ አድቫንስድ የሆነ የተሻለ ፕሪሳይዝ የሆነ ዌዘር ፎርካስት ልናገኝ እንችላለን ማለት ነው። እነዚህ ሞዴሎች ማካተት እንችላለን ማለት ነው፣ ወይም ሪፕሬዘንት ማድረግ እንችላለን። ለጊዜው ግን በአንደኛው ሞዴል በአይከን እየተደረገው ነው ቼክ የምናደርገው ማለት ነው። ምን አይነት የዌዘር መረጃዎች ልናገኝ እንችላለን? የቴምፕሬቸር፣ የክላውድ፣ የዊንድ፣ የሂሚዲቲ፣ የሬንፎል የመሳሰሉ ዳታዎችን ሪፕሬዘንት ልናደርግበት እንችላለን። አሰ ሊሚቴሽን እነዚህ ነገሮች ኦፕን ከሆኑ ዳታ ሴቶች ስለሚወሰዱ የነሱ ቤዝድ ኦን አቬይላቢሊቲ ነው ማለት ነው ይህንን ዳታ ሪፕሬዘንት የምናደርገው። ሊሚቴሽኑ ይሄ ነው። ምን አይነት ዩዝ ኬዞች ሊካተቱ ወይም በዚህ ይሄ ዳታ ሴት ግብአቱ ሊያገለግል ይችላል? ለምሳሌ ለኤርሊ ዋርኒንግ፣ ለፍለድ ፕሬዲክሽን፣
ክሮፕ ላይ ያሉ ለዳሜጅ ፕሪዲክሽን፣ ለሪቨር ኤንድ ዳም ዲስቻርጅ ለመሳሰሉ ነገሮች ልንጠቀምበት እንችላለን። ኦፍኮርስ አዲሽናል አናሊሲስ ይፈልጋሉ፣ ግን እንደ ግብአት ሆኖ መስራት ይችላሉ። ሌላኛው ለሪሰርች ኤንድ ስተዲ ነው። ታይም ቤዝ አናሊሲስ ልንሰራ እንችላለን። ላይክ የየቀኑን መረጃዎች በዚህ ሪፕሬዘንት አድርገን ዳታ ሴቱ ላይ እንዲገኝ እናደርጋለን። ታይም ቤዝ የሆኑ አናሊሲሶችን ማድረግ እንችላለን ማለት ነው። ለምሳሌ የሆነ ፓርቲኩላር ወረዳ ላይ አመታዊ የዝናብ የማግኘት መጠኑ ልናገኝ እንችላለን ማለት ነው። ዴይ ባይ ዴይ ሬንፎል መረጃዎች ስለምናገኝበት ማለት ነው። ሌላኛው ለማሽን ለርኒንግ እና ለሞዴል ትሬኒንግ ነው። በጣም የተስተካከልና የተዘጋጀ በሆነ መልኩ ስለሆነ ይህን ዳታ ሴት የምናቀርበው በቀላሉ ሞዴሎችን ትሬን ለማድረግ ቴስት ለማድረግ ዳታዎችን እንጠቀምበታለን ማለት ነው። ሌስ ፕሮሲድ ቱ ዘ አክቹዋል ሪፕሬዘንቴሽን ወይም ዳታ ሴቱ ምን ይመስላል የሚለውን እናያለን ማለት ነው። ወደ ኪዩጂአይኤሳችን እንሂድ። እዚህ ጋር እንደምትመለከቱት ዳታ ሴታችን ምን ምን አሉን የሚለውን ነገር እናያለን። አንደኛው የሬንፎል ዳታችን እናጥፋና ለጊዜው የሬንፎል ዳታችንን እንመለከታለን። የሬንፎል መረጃችን ለምሳሌ የሬንፎል ዳታችን ይሄ ነው። ይሄ በ25 ፌብሩዋሪ 2026 በአይከን ሞዴል የተደረገ ፕሪዲክሽን ነው። ኦቨርሌ ስናደርገው ለምሳሌ በኢትዮጵያ ላይ ስናደርገው ላይክ ይሄን ይመስላል ማለት ነው። እንደሚታየው በወረዳ፣ በዞን፣ በሪጅን ሌቭል የሬንፎል መረጃዎች ማግኘት እንችላለን ማለት ነው። እዚህ ጋር እንደምትመለከቱት ከለርድ አድርጎታል። በሚሊሜትር ከ1 ሚሊሜትር እስከ 26 ሚሊሜትር ድረስ የቀኑን አቬሬጅ የሬንፎል መረጃ ከአይከን ሞዴል ላይ አግኝተናል ማለት ነው። ሌትስ ጎ ቱ ላይክ ወደ ውስጥ ስንገባ ልክ እንደዚህ በሚታይ መልኩ 2 ኪሎ ሜትር ባይ 2 ኪሎ ሜትር የሆነ የሬንፎል መረጃ ይሰጠናል ማለት ነው። ይሄ እንደምትመለከቱት ማለት ነው። ላይክ አንድ ዩዝ ኬስ እንውሰድ። ለምሳሌ አንድ የአግሪካልቸር ኤሪያ እንውሰድ። ቺን ቪሌጅ ወይም ኤሪያ ምን ያህል የሬንፎል መረጃዎች አግኝታለች ወይም አላት የሚለውን ለማወቅ እስኪ መጀመሪያ ቦታዋን እንመልከታት። እዚች ጋር የምትታየው ቦታ ናት። ሌትስ ዙም ኢን ቱ ዳት ፕሌስ ማለት ነው። እቺ ቦታ ናት። ቤዝ ማፑን አድርገን እንመልከት። ሌትስ ጎ ዳውን ዋት ኢት ኢዝ። ይሄ እንደምትመለከቱት ሰም ቪሌጅ የሆነ ቦታ ያለ ቪሌጅ ነው። እንደምታዩት መኖሪያ ቤቶች አሉ፣ የእርሻ ቦታዎች አሉ፣ ሳምቲንግ ማለት ነው። ዋት ዳዝ ኢት ሚን? ለምሳሌ እዚህ ጋር ያለ የእርሻ ቦታ ምን ያህል የሬንፎል መጠን ያገኛል የሚለውን ነገር ፕሪሳይዝ በሆነ መልኩ ማግኘት እንችላለን። ለምሳሌ ሬንፎል ዳታውን ኦቨርሌ እናድርገው። እንደምትመለከቱት የኦቨርሌ ስናደርገው ላይክ የ2 ኪሎ ሜትር ባይ 2 ኪሎ ሜትር የሆነውን የሬንፎል መረጃ እናገኛለን። ለምሳሌ እዚች አካባቢ ላይ እዚህ ቦታ ላይ ያለ የእርሻ የሚሆን የመኖሪያ አካባቢ ላይ ምን ያህል ሬንፎል ያገኛል የሚለውን ኢዝሊ ይነግረናል ማለት ነው። ወይም እያሳየን ነው። ከ8 እስከ 26 የሬንፎል መጠን አለው ብሎ ይነግረናል። ስፔሲፊካሊ የዛችን ቦታ የሬንፎል መረጃ ማግኘት እንችላለን። ለምሳሌ ላይክ እችን ቦታ ብንመርጣት
ይችን ቦታ ብንመርጣት ሬንፎሏ 10 ሚሊ ሜትር ሬንፎል እናገኛለን እዚች ኤሪያ ላይ ማለት ነው። ይችን እንግዲህ ላይክ በቬክተር መልኩ ነው ያስቀመጣት ማለት ነው። ልክ በዚህ መልኩ ነው ያስቀመጥናት። እዚች ኤሪያ ላይ ያሉ የእርሻ መሬቶች ወይም የመኖሪያ አካባቢዎች ዋሬቨር የዚህን ያህል ሬንፎል ያገኛሉ በ28 ፌብሩዋሪ ማለት ነው። ፓርቲኩላርሊ ያቺ ቦታ የት ናት ማን ናት የሚለውን ነገር መረዳት እንችላለን። ፎር ኢንስታንስ እቺ ቦታ ሳውዝ ዌስት ላይ ያለች ቦታ ናት። ላይክ ወረዳውን ማግኘት እንችላለን። ለምሳሌ እዚህ ጋር እነዚህ ወረዳዎች ናቸው። ያችን ፓርቲኩላር አካባቢዋ ላይ እንሂድና እንደምትመለከቱት እቺ ኤሪያችን ወይም ኢንተረስትድ የሆንባትን ኤሪያ መርጠናል። ያቺ ኤሪያ ማናት ወይም የት ናት የሚለውን ነገር ለማወቅ ክሊክ ስናደርግበት ጋቾ ባባ የሚባል ወረዳ ነው which is found in South Ethiopia። ፓርቲኩላርሊ ቦታዋን ለማየት ከፈለግን ላይክ በዚህ መልኩ ወርደን ማየት እንችላለን። የእርሻ ቦታ የመኖሪያ ቦታ ምናምን ነው። እዚህ አካባቢ ያሉ እርሻዎች ምን ያህል ሚሊሜትርስ ኦፍ ሬንፎል ያገኛሉ በ28 ፌብሩዋሪ የሚለውን ለማወቅ ጀስት የሬንፎል ዳታችንን ኦቨርሌ ማድረግ ነው። ልክ በዚህ መልኩ የሬንፎል መረጃው ምን ይመስላል የሚለውን ነገር ማየት እንችላለን ማለት ነው። ሬንፎላችን ይህን ይመስላል። ቤዚካሊ እዛ አካባቢ ላይ ልክ በቬክተር አድርጎ እያንዳንዷ 2x2 ኪሎ ሜትር ምን ያህል ሬንፎል እንደምታገኝ መረጃ ማግኘት እንችላለን ማለት ነው። ይሄ እንግዲህ በጣም ፕሪሳይዝ ለሆነ አናሊሲስ እና ፎርካስቲንግ አርሊ ዋርኒንግ በጣም ይጠቅመናል ማለት ነው። ፎር ኢንስታንስ እዚህ አካባቢ የውሃ አካል አለ። እዛ አካባቢ ምን ያህል ሬንፎል እንደሚያገኝ ማየት ከቻልን የወንዞችን ዲስቻርጅ የዳሞችን የውሃ የመጨመር አቅም ማግኘት እንችላለን። እዚህ ላይ የኤሌቬሽን ሞዴል እና የመሳሰሉት ነገሮች ደግሞ ስናደርግ የውሃ ፍሰቱ ወዴት ይሆናል የሚሉን የሃይድሮሎጂካል አናሊሲሶችን መስራት እንችላለን። ኢት ሜክስ በጣም ኢዚ ቱ አናላይዝ ኢዚ ቱ አንደርስታንድ። ልክ በዚህ መልኩ የሬንፎል ዳታውን throughout the country ማሳየት ይችላል። እዛ ላይ ደግሞ የወረዳዎችን የዞኖችን እና የሪጅኖችን በማድረግ በጣም የተሻለ መረጃ እና አናሊሲስ መስራትና ማግኘት ያስችለናል ማለት ነው። ዳታችን በውስጡ ምን ይይዛል? የሬንፎል መረጃዎች ይይዛል። የላቲቲዩድ ሎንጊቲዩድን ይይዛል። በቀጥታ ይሄንን ማግኘት እንችላለን ማለት ነው። ሌላኛው በዌል ኖውን ቴክስት አድርገን እያንዳንዷን የሬንፎል ፖሊገን ደግሞ ማግኘት እንችላለን። ፎር ኢንስታንስ እቺ ፖሊገን 2 ኪሎ ሜትር ባይ 2 ኪሎ ሜትር መረጃዎችን ትሰጠናለች ማለት ነው። ይሄን ዳታ አክሰስ ማድረግ ይቻላል። ይሄንን በየቀኑ እያዘጋጀን በፍሪ ዳታ ሶርሳችን ላይ እናስቀምጣለን። የተሻለ አናሊሲስ እና አንደርስታንዲንግ እንዲኖረን ያስችለናል ማለት ነው። ቴንክ ዩ